በቤንሻንጉል ክልል መተከል ላይ ሰኔና ሰኞ ገጥመዋል። ሰው እንደ እንስሳ ይገደላል። ከዛ ብዙ ጊዜ ጉዳዩ ተደባብሶ ያልፋል። ሰሞኑን የደረሰው ሁኔታ ግን ግራ የሚገባና ሰሚንም ያዝ ያደረገ ሆኗል። በድባጤ ወረዳ ታጣቂዎች ሰው ገድለዋል፣ አካል አጉድለው ተሰውረዋል። ዝርዝር ዜና አለን። ሰብስክራይብ በማድረግ አብራችሁን ቆዩ። በቤንሻንጉል ክልል መተከል ዞን ድባጤ ወረዳ ላይ አንድ ልዩ ነገር ተከስቷል። ይህ ልዩ ስሙ አየር ማረፊያ እና ፖርት ዘይት በተሰኙ አካባቢዎች ታጣቂዎች በከፈቱት ተኩስና በሰነዘሩት ጥቃት የሰዎች ሕይወት ማለፉን፣ ከባድ የአካል ጉዳት መድረሱም ታውቋል። ሰኞ ሰኔ 1 ቀን 2018 ዓ.ም በድባጤ ወረዳ አየር ማረፊያ በተባለው ስፍራ ታጣቂዎች ከድባጤ ወደ ቻግኒ በመጓዝ ላይ በነበረ አንድ የሎቤድ የጭነት ማመላለሻ ተሽከርካሪ ላይ ተኩስ ይከፍታሉ። በጥቃቱም የሎቤዱ ሹፌርና ረዳት ወዲያውኑ ሕይወታቸው ያለፈ ሲሆን ተሽከርካሪው ጭኖት የነበረውን የኤክስካቫተር ኦፕሬተርና ረዳቱ ደግሞ በጽኑ ቆስለዋል። ቆስለው የተረፉት ግለሰቦች በአሁኑ ወቅት በድባጤ ጤና ጣቢያ የሕክምና እርዳታ የተደረገላቸው እንደሚገኝ የዓይን እማኞች ገልጸዋል። ይህ ጥቃት በደረሰ በማግስቱ ፖርት ዘይት በተባለው ቀበሌ ውስጥ በተመሳሳይ ሁኔታ ሌላ ግድያ ተፈጽሟል። ታጣቂዎቹ በአካባቢው ከብት በመጠበቅ ላይ የነበረን አንድ ንጹህ ዜጋ በጥይት መትተው ከገደሉ በኋላ 7 ከብቶችን ዘርፈው መሰወራቸውን የአካባቢው ነዋሪዎች ገልጸዋል። ይህ በአካባቢው ሰላማዊ ዜጎች ኢላማ ያደረገ ጥቃት በቤንሻንጉል ክልል ላይ በተደጋጋሚ የተከሰተ ህዝቡንም ለችግርና ለስቃይ እየዳረገ እንደሚገኝ ዜጎች እየገለጹ ይገኛሉ። በተለይም በመተከል ዞን ለዓመታት ሳይቀረፍ የቀጠለውና በየጊዜው የሚቀሰቅሰው ተደጋጋሚ የንጹሃን ግድያ አካል መሆኑ ተመልክቷል። በአካባቢው የሚንቀሳቀሱ ታጣቂዎች ህዝብን በማሸበር የትራንስፖርት መስመሮችን በመዝጋት የኢኮኖሚ እንቅስቃሴዎችን በማደናቀፍ የሰላም እጥረት እንዲነግስ እያደረጉ መሆኑን የዕለቱ ጥቃት አመላካች ሆኗል። የደረሰውን አዲስ ጥቃት ተከትሎ በአካባቢው የሚኖሩ ዜጎች ከፍተኛ የደህንነት ስጋት፣ የስነ ልቦና ቀውስ ውስጥ እንደሚገኙ ገልጸው ጥቃቱ በተፈጸመባቸው አካባቢዎች የሚገኙ ነዋሪዎች ለኦምኒያ ዜና በሰጡት ቃል በአሁኑ ወቅት ክልሉ የሰላማዊ ዜጎች መታረጃ ወደ መሆን መለወጡን፣ የዕለት ተዕለት ሕይወታቸውን በከፍተኛ ፍርሃት ውስጥ ለማሳለፍ መገደዳቸውን በምሬት ተናግረዋል። አንድ ስማቸው እንዳይጠቀስ የፈለጉ የዞኑ ነዋሪ ሁኔታውን ሲያስረዱ በተለይ መተከል ላይ የሰዎች ግድያ በዝቷል። በአሁኑ ወቅት በአካባቢው ታመው የሚሞቱ ሰዎች ጥቂት ናቸው። ከሁሉም የሚበዛውና አስደንጋጩ ግን በታጣቂዎች የሚገደሉት ንጹሃን ዜጎች ቁጥር እጅግ ብዙ ነው ብለዋል። ችግሩን አሳሳቢም ሲሉም ገልጸዋል። ነዋሪው አክለውም ጥቃቱ በተደጋጋሚ እየተፈጸመ መፍትሄ አለማግኘቱ ግራ እንዳጋባቸው ጠቁመው እኛም ነገ ተረኛ ነን፣ ወረፋችንን እየጠበቅን ነው እንጂ ለዛሬ ወይ ለነገ ሟች ነን ሲሉ በክልሉ ያለውን የተስፋ መቁረጥ ስሜትና የጸጥታ ዋስትና ማጣት በቁጭት ገልጸዋል። ማህበረሰቡ በተደጋጋሚ ድምጹን ለሚዲያና ለሚመለከታቸው አካላት ቢያሰማም ተጨባጭና ዘላቂ መፍትሄ አለመገኘቱ የህዝቡን ብሶት አባብሶታል። ታጣቂዎቹ በየሰፈሩና በየመንገዱ እየተንቀሳቀሱ ምንም መከላከያ የሌላቸው ንጹሃን ሹፌሮችና አርሶ አደሮች ኢላማ ማድረጋቸው ክልሉን ተዘዋውሮ ለመስራትና ለመኖር እጅግ አደገኛ ስፍራ እንዳደረገው ነዋሪዎች እየገለጹ ይገኛሉ። ይህ የተከሰተው ጥቃት ድንገተኛ ወይም አዲስ ክስተት ሳይሆን በቤንሻንጉል ጉሙዝ ክልል መተከል ዞን ለዓመታት ሲከሰት የቆየውና መዋቅራዊ መፍትሄ ያጣው የጸጥታ ቀውስ ቀጣይ ክፍል መሆኑን መረጃዎች ያሳያሉ። በአካባቢው ንጹሃን ዜጎች በታጣቂዎች ተለይተው ጥቃት የሚሰነዘርባቸው ክስተት በተደጋጋሚ የሚስተዋል ሲሆን ባለፈው ወር ብቻ ታጣቂዎች በተሳፋሪዎች ላይ በሰነዘሩ ዘግናኝ ጥቃት ከ30 በላይ ሰዎች መገደላቸውና ከ50 በላይ የሚሆኑ ደግሞ ከባድና ቀላል የአካል ጉዳት እንደደረሰባቸው አይዘነጋም። ኦምኒያ ዜና ስላጋጠመው አዲስ ጥቃት ማብራሪያ ለመጠየቅና የማህበረሰቡን ስጋት ለማድረስ ወደ ድባጤ ወረዳና ወደ መተከል ዞን አመራሮች በተደጋጋሚ ስልክ ቢደውልም ስልክ ባለመነሳቱ ምክንያት የባለስልጣናቱን ምላሽ ማካተት አልቻልንም። ይሁን እንጂ የክልሉ ሰላምና ጸጥታ ቢሮ ከዚህ ቀደም በነበሩ ተመሳሳይ ጥቃቶች ወቅት በሰጠው መግለጫ ታጣቂዎች በአካባቢው እንደሚንቀሳቀሱ አምኖ መሰል ጥቃቶች ደግሞ እንዳይከሰቱ የጥንቃቄ ዝግጅት እየተደረገ መሆኑን ገልጾ ነበር። ይሁን እንጂ የጸጥታ መዋቅሩ በተደጋጋሚ ዝግጅት እያደረግን ነው ቢልም በተግባር ግን ታጣቂዎች አሁንም በፈለጉበት ጊዜና ቦታ ጥቃት ማድረሳቸውንና የንጹሃንን ደም ማፍሰሳቸው መቀጠላቸውን የመንግስትን ቁጥጥርና የቅድመ መከላከል አቅም ጥያቄ ምልክት ውስጥ የጣለ ሆኗል።
መተከል ዞን እየተባባሰ የመጣውን ንጹሃን ግድያና የጸጥታ መላላት ተከትሎ የክልሉ ምክር ቤትና የፌዴራል የህዝብ ተወካዮች ምክር ቤት አባላት በተደጋጋሚ ድምጻቸውን ሲያሰሙ ቆይተዋል። የህዝብ ተወካዮቹ ባስተላለፉት ተከታታይ ጥሪ የፌዴራልና የክልሉ መንግስት በአካባቢው ላይ አስተማማኝ በቂ የጸጥታ ኃይል በቋሚነት በመመደብ የህዝቡን ደህንነት እንዲያስከብሩና ዘላቂ ሰላም እንዲያሰፍኑ ደጋግመው አሳስበዋል። የህዝብ ተወካዮችና የፖለቲካ ተንታኞች እንደሚገልጹት በመተከል ዞን የሚንቀሳቀሱ ታጣቂዎች ዓላማ ማህበረሰቡን በማሸበር ፍርሃት መዝራት፣ የሰላማዊ ዜጎችን የዕለት ተዕለት እንቅስቃሴ ማሰናከልና አካባቢውን ልማትና መረጋጋት ያራቀው ማድረግ ነው ሲሉ ይደመጣሉ። ይሁን እንጂ መንግስት እስካሁን የወሰዳቸው እርምጃዎች የታጣቂዎችን ጥቃት ሙሉ በሙሉ ማስቆም ባለመቻላቸው የዜጎችን የመኖር መብት አሁንም በከፍተኛ አደጋ ላይ ይገኛል። በአጠቃላይ ሰኔ 1 ቀን 2018 ጀምሮ በድባጤ ወረዳ በሎቤድ ሹፌሩ በረዳትና በተለያዩ ግለሰቦች ላይ የደረሰውን ጥቃት ኦምኒያ ዜና በቅርበት የተከታተለችው ሲሆን ለእናንተም ለአድማጮቻችን አድርሰናል። አሁን ላይ በሀገራችን በተለያዩ ቦታዎች ላይ እየደረሱ ያሉ ጥቃቶች ምናልባትም በታጣቂዎች በቀጥታ የሚፈጸሙ መሆናቸውን ለመገንዘብና ለመመልከት ችለናል። መንግስት አስፈላጊውን ክትትልና ቁጥጥር ቅድመ መከላከል በማድረግ እነዚህን በግለሰቦች የሚፈጸሙ ወንጀሎችን እንደሚከላከል ተስፋ አለን። ሁሉም ዜጋ በያለበት መረጃ በመስጠት እንዲተባበር በተለያዩ ሰዓታት የፖሊስና የመንግስት ተቋማት እያስተዋወቁ ሲሆን ሁላችንም ከእንደዚህ አይነት ጉዳዮችና ሁኔታዎች ጋር በመተባበር ራሳችንን ከእንደዚህ አይነት አደጋ እንጠብቅ እንላለን። ስለነበረን ጊዜ እናመሰግናለን። በያላችሁበት ኦምኒያ ዜናን ሰብስክራይብ በማድረግ አብራችሁን ቆዩ። በታማኝነት ለታማኝነት ሚዛናዊ ሆነን ሁሉንም ዘገባዎችን እንሰራለን። እባካችሁ ሰብስክራይብ አድርጉን። እናመሰግናለን።